ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬው ትምህርታችን ደግሞ ይዤላችሁ የመጣሁት የአማርኛ በእንግሊዘኛ ይሆናል ማለት ነው። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በኦንላይን እናስተምራለን። የትም ሀገር ሆናችሁ መማርና መከታተል ትችላላችሁ። ቀጥታ ወደ ትምህርታችን ስንሄድ ይቺ ማን ናት? ሀ አይደለች? ሀ ለማለት ኤች ኤ ናት። ኤች ኤ ሀ። ይቺ ማን ናት? ሁ ናት። ሁ ለማለት ኤች ዩ። ሂ ስንል ደግሞ ኤች እና አይ ሂ ኤች አይ። ሃ ስንል ኤች ኤ ሃ። ሄ ስንል ኤች አይ ኢ ሄ። ህ ስንል ደግሞ ኤች ብቻ ኤች። ሆ ስንል ኤች እና ኦ ይሆናል። ኤች ኦ። እሺ ማን ናት? ለ ናት። ለ ለማለት ኤል ኢ ለ። ሉ ስንል ደግሞ ኤል ዩ ሉ። ሊ ስንል ኤል አይ ሊ። እሺ ማን ናት? ላ አይደለች? ላ ለማለት ደግሞ ኤል እና ኤ። ሌ ስንል ኤል አይ ኢ ሌ። ል ስንል ኤል። ሎ ስንል ደግሞ ኤል ኦ። እሺ ይቺ ማን ናት? መ አይደለች? መ ለማለት ደግሞ ኤም ኢ። ሙ ስንል ኤም ዩ ሚ ለማለት ኤም አይ ሚ። ማ ስንል ኤም ኤ ማ። ሜ ለማለት ኤም አይ ኢ ሜ። ም ስንል ኤም። ሞ ስንል ደግሞ ኤም ኦ ይሆናል ማለት ነው። ኤም ኦ ሞ። እዚህ ጋር ምንድነው እናንተ ማወቅ የሚጠበቅባችሁ ነገር የሀ ቤተሰቦችን ለመጻፍ ኤች ምን ጊዜም ከፊት ትኖራለች ማለት ነው። ከሀ ጀምራችሁ እስከ ሆ ያሉትን ስታዩ ኤች ከፊት አለ። ስለዚህ የሀ ተነባቢዋ ኤች ናት። ለለ ደግሞ ኤልን። ለለ ቤተሰቦች ለመጻፍ እነዚህ ውስጥ ለመጻፍ የግድ ኤልን መጻፍ አለባችሁ ማለት ነው። ከዛ ተነባቢዋ ማናት የሚለውን መለየት። መ ለመጻፍ ደግሞ ለመ ቤተሰቦች እነዚህ ለመጻፍ ኤምን የግድ መጻፍ ይኖርባችኋል ማለት ነው። ኤም ኢ ኤም ዩ ኤም አይ ኤም ከፊት ትኖራለች። የአንደኛ ፊደሎች አናባቢ ኢ ትሆናለች። የሁለተኛ ዩ፣ የሶስተኛ አይ፣ የአራተኛ ኤ፣ የአምስተኛ አይ ኢ፣ የስድስተኛ የላቸውም። የሰባተኛ ደግሞ ኦ ይሆናል። በዚህ መንገድ እያንዳንዳቸውን ለይታችሁ ማንበብ ትችላላችሁ። ወደ ቀጣዩ ስናልፍ ይቺ ማን ናት? ሰ ናት አይደለ? ሰ ለማለት ኤስ ኢ ሰ። ሱ ስንል ኤስ ዩ። ሲ ስንል ኤስ አይ። ሳ ለማለት ኤስ ኤ። ሴ ስንል ኤስ አይ ኢ። ስ ስንል ኤስ። ሶ ስንል ደግሞ ኤስ ኦ ይሆናል። ይቺ ማን ናት? ረ ናት አይደለ? ረ ለማለት አር ኢ። ሩ ስንል አር ዩ። ሪ ስንል አር አይ። ራ ስንል አር ኤ። ሬ ስንል አር አይ ኢ። ር ስንል አር ብቻ። ሮ ስንል ደግሞ አር ኦ። እሺ በመቀጠል ይቺ ማን ናት? ለሸ ተነባቢ ኤስ ኤች ናት። ለሰ ኤስ። ለረ ደግሞ አር። ለሸ ደግሞ ኤስ ኤች ለሸ ቤተሰቦችን ለመጻፍ ምን ጊዜም ቢሆን ይቀድማሉ ማለት ነው። ሸ ያው ኤስ ኤች ኢ። ሹ ስንል ኤስ ኤች ዩ። ሺ ስንል ኤስ ኤች አይ። ሻ ስንል ኤስ ኤች ኤ። ሼ ስንል ኤስ ኤች አይ ኢ። ሽ ስንል ኤስ ኤች። ሾ ስንል ኤስ ኤች ኦ ይሆናል ማለት ነው። ኤስ ኤች ኦ። እሺ ከዚህ በመቀጠል ወደ ቀጣዩ ስናልፍ ይቺ ማን ናት? ቀ ናት አይደለ? ቀ ለማለት ኪው ኢ ነው። ኪው ኢ። ቀ ያው ቁ ስንል ኪው ዩ። ቂ ኪው አይ። ቃ ኪው ኤ። ኪው አይ ኢ። ስንል ደግሞ ኪው ብቻ። ኦ ስንል ኪው ኦ ይሆናል። ኪው ኦ። እሺ ይቺ ማን ናት? በ አይደለች? በ ለማለት ቢኢ ናት። ቢኢ። ቡ ስንል ደግሞ ቢዩ።
ስንል ቢ አይ ባ ስንል ቢና ኤ ቢኤ ባ ቤ ስንል ደግሞ ቢአይ ኢ ብ ስንል ቢ ብቻ ቦ ስንል ደግሞ ቢኦ በመቀጠል ይቺ ማናት? ተ ናት። ተ ለማለት ቲኢ ነው። ቲኢ ቱ ስንል ቲና ዩ ቱ ቲ ስንል ቲአይ ነው። ቲአይ ቲ ታ ለማለት ደግሞ ቲና ኤ ታ ቲ ስንል ቲአይ ኢ ት ስንል ቲ ብቻ ቶ ለማለት ደግሞ ቲኦ እሺ ወደ ቀጣዩ ስናልፍ እሺ ይቺ ማናት? ቸ ናት። ቸ ለማለት ሲኤች እና ኢ ሲኤች ኢ ቸ ቹ ስንል ደግሞ ሲኤች ዩ ቹ ሲኤች ዩ ቺ ስንል ሲኤች አይ ቻ ለማለት ሲኤች ኤ ቼ ስንል ደግሞ ሲኤች አይ ኢ ቺ ስንል ሲኤች ብቻ ቾ ለማለት ደግሞ ሲኤች ኦ ይሆናል። ስለዚህ የቸ ተነባቢ ማናት? ሲኤች ናት። ሲኤች ይቺ ማናት? ነ ናት። ነ ለማለት ኤን ኢ ነ ኤን ኢ ኑ ኤን ዩ ኒ ኤን አይ ና ኤን ኤ ኔ ኤን አይ ኢ ን ስንል ደግሞ ኤን ብቻ ኖ ለማለት ኤን ኦ ኖ ኤን ኦ እንጽፋለን። ስለዚህ የነ ተነባቢ ማናት? ኤን ናት። ከዚያ የአንደኛ ፊደል የሁለተኛ ፊደል መለውን መያዝ ነው። ይቺ ማናት? ኘ ናት አይደለ? ኘ ለማለት ጂኤን ኢ ኘ ጂኤን ኢ ኙ ስንል ጂኤን ዩ ኚ ለማለት ጂኤን አይ ኛ ለማለት ጂኤን ኤ ኘ ስንል ጂኤን አይ ኢ ኘ ጂኤን አይ ኢ ኚ ስንል ጂኤን ብቻ ኞ ስንል ጂኤንኦ አሁን ከዚህ ጋር የቸን ቤተሰቦች ለመጻፍ ሲኤችን የግድ መጻፍ ይኖርባችኋል። ወይም ሲና ኤች ባንድ ላይ ከመጡ ከቸ ቤተሰቦች ውስጥ ነው። ከዛ ከሲኤች ቀጥሎ የመጣው ኤ ነው ዩ ነው የሚለውን ለይታችሁ የትኛዋ ፊደል እንደሆነች ስንተኛ እንደሆነ ማወቅ። ለነ ቤተሰቦችን ለመጻፍ ደግሞ ኤንን ትጽፋላችሁ። ከሆነ ደግሞ ጂኤን የግድ ይጻፋሉ። ከዚህ የአንደኛ ፊደሎች አነባቢ ያው ሲኤች ኢ የነ ደግሞ ኤን ኢ ኘ ሲሆን ጂኤን ኢ ሁለተኛ ሲሆን ያው ሲኤች ዩ ነው። ሶስተኛ ሲሆን አይ አለች አይ አራተኛ ሲሆን ኤ። በዚህ መንገድ እያንዳንዳቸውን መለየት ማን የማን ተነባቢ ነው የሚለውን በደንብ ከለያችሁ ለማንበብ ሰው ሲምፕል በጣም ቀላል ነው። አ ብላችሁ ለመጻፍ ኤን ትጽፋላችሁ ኤ ኦ ደግሞ ዩ ናት። ኢ ለማለት አይ ኢንም መጻፍ ትችላላችሁ። እዚህ ጋር ኢ አ ለማለት ኤ ለማለት ኢ ለማለት አይ ኦ ለማለት ደግሞ ኦን ትጽፋላችሁ ማለት ነው። ከዛ መቀጠል ይቺ ማናት? ይቺ ከናት። ከ ለማለት ኬኢ ነው። ኬኢ ሁ ለማለት ኬዩ ኬ ለማለት ኬአይ ካ ለማለት አራተኛ ፊደል ኬ ለማለት ኬአይ ኢ ኬ ለማለት ኮ ለማለት ደግሞ ኬኦ ይሆናል። እሺ ይቺ ማናት? ወ ናት አይደለ? ወ ለማለት የወ ተነባቢ ደብሊው ናት። ወ ለማለት ደብሊው ኢ ው ለማለት ደብሊው ዩ ዊ ለማለት ደብሊው አይ ዋ ለማለት ደብሊው ኤ ዌ ለማለት ደብሊው አይ ኢ ው ለማለት ደግሞ ስድስተኛ ደብሊው ወ ስንል ሰባተኛ ደብሊው ኦ። ከዚህ ጋር አምስተኛ ፊደሎች ደብሊው አይ ኢ የምትለው አናባቢ ደብሊው ኢ መሆን ይችላል። ደብሊው ኢ ዌ ይሆናል። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ዘ ናት አይደለ? ዘ ብላችሁ ለመጻፍ ዜድ ኢ ዙ ለማለት ዜድ ዩ ዚ ለማለት ዜድ አይ ዛ ለማለት ዜድ ኤ ዝ ስትል ደግሞ ዜድ አይ ኢ ዝ ለማለት ዜድ ዞ ለማለት ደግሞ ዜድ ኦ ይሆናል። ዜድ ኦ
ከዛ ይቺ ማን ናት? የ ናት አይደለ? የ ለማለት ዋይ ኢ፣ ዩ ለማለት ዋይ ዩ፣ ይ ለማለት ዋይ አይ፣ ያ ብላችሁ ለመጻፍ ዋይ ኤ፣ የ ለማለት ዋይ አይ ኢ፣ ይ ለማለት ዋይ፣ ዮ ለማለት ደግሞ ዋይ ኦ ትጽፋላችሁ። ዋይ ኦ። ዘን ይቺ ማን ናት? ደ ናት አይደለ? ደ ለማለት ዲኢ ደ። የደ ተነባቢ ማን ናት ማለት ነው? ስለዚህ ዲ ናት። ዲ ዲኢ ዱ ለማለት ዲ ዩ፣ ዱ ስትሉ ዲ ዩ። ቢ ለማለት ቢ አይ ቢ፣ ቢ አይ። ዳ ለማለት ዲ ኤ፣ ዲ ኤ ዳ ብለን እናነባለን። ዴ ለማለት ደግሞ ዲ አይ ኢ ዴ። ድ ለማለት ዲ ብቻ፣ ዶ ለማለት ዲ ኦ ዶ፣ ዲ ኦ ይሆናል ማለት ነው። ስለዚህ የዘ ተነባቢ ዜድ ናት፣ የየ ዋይ፣ የደ ደግሞ ዲ ነች። ከዛ የአንደኛ ኢ፣ የሁለተኛ ዩ አናባቢዎች፣ የሶስተኛ ፊደል አይ፣ የአራተኛ ኤ፣ የአምስተኛ ማን አይ ኢ፣ ስድስተኛ አናባቢ የላቸውም ተነባቢ ብቻ ናቸው። የሰባተኛ ፊደሎች አናባቢ ደግሞ ኦ ነው። እነዚህን ከለያችሁ አናባቢ መለየት፣ ተነባቢ የአንዳንዳቸውን ፊደሎች መለየት፣ ከዛ በኋላ ማንበብ በጣም ቀላል ነው ማለት ነው። እሺ ይቺ ማን ናት? ጀ ናት አይደለ? ጀ ከዛ ይችኛው ጀ ለማለት ጀኢ ነው። ጀኢ። ጁ ለማለት ጀዩ፣ ጂ ለማለት ጀአይ፣ ጃ ለማለት ጀኤ፣ ጄ ስንል ጀአይ፣ ጅ ስንል ጀ ብቻ፣ ጆ ለማለት ደግሞ ጆ፣ ጀ ኦ ይሆናል ጆ። ዘን ይቺ ማን ናት? ገ። ለገ ደግሞ ጂ ናት ተነባቢዋ ጂኢ ገ። ጉ ስንል ጂዩ ጉ፣ ጊ ስንል ጀአይ ጊ፣ ጂአይ። ጋ ስንል ጂኤ፣ ጌ ስንል ጂአይ ኢ፣ ግ ስንል ጅ፣ ጎ ስንል ደግሞ ማን ይሆናል? ጂና ኦ ጎ ጎ። በመቀጠል ይቺ ማን ናት? ይቺ ጠ ናት። ጠ ናት። ጠ ለማለት ቲና ኢ ጠ፣ ቲኢ ጠ እንላታለን። ጡ ለማለት ቲዩ ነው። ጡ። ኢ ስንል ደግሞ ቲአይ፣ ኢ ስንል ቲአይ። ጣ ለማለት ቲኤ ይሆናል። ቲኤ፣ ቲኤ ጣ። ኤ ለማለት ቲአይ ኢ፣ ጥ ለማለት ቲ፣ ኦ ለማለት ደግሞ ቲና ኦ ብለን እናነባዋለን ማለት ነው። አሁንም በተመሳሳይ የጀ ተነባቢ ማናት? የገ ማናት? የጠ ማናት? ከዛ የአንደኛ የሁለተኛ የሚለውን መያዝ ነው። እነዚህን ከያዛችሁ በጣም ቀላል ነው። ወደ ቀጣዩ ስናልፍ ይቺ ማናት? ጨ ናት አይደለ? ጨ ለማለት ሲኤች ኢ፣ የጨ ተነባቢ ማን ሆነች ማለት ነው? ሲኤች። ጨ ሲኤች ኢ፣ ጩ ሲኤች ዩ፣ ጪ ሲኤች አይ፣ ጣ ሲኤች ኤ፣ ጬ ሲኤች አይ ኢ፣ ጭ ሲኤች ብቻ ስድስተኛ፣ ሰባተኛ ጮ ሲሆን ሲኤች ኦ ሲኤች ኦ። ስለዚህ የጨ ተነባቢ ሲኤች ናት። ከዘች ማናት? ጰ ናት። ጰ ስንል ያው እንደ ፐ ፒኢ ናት። ፑ ስንል ፒዩ፣ ፒ ስንል ፒአይ፣ ፓ ብላችሁ ለመጻፍ ስትፈልጉ ፒኤ፣ ፔ ለማለት ፒአይኢ፣ እ ስትሉ ፒ ብቻ፣ ኦ ለማለት ነው ፒኦ። ይቺ ማናት? ጸ ናት አይደለ? ይቺኛዋ ጸ ናት። ጸ ለማለት ደግሞ ቲ እና ኤስ ሁለት ናቸው። የጨ ሲኤች እንዳልነው የዚች ደግሞ ቲ እና ኤስ፣ ቲኤስኢ ጸ። ጹ ስትሉ ቲኤስዩ ጹ፣ ቲ ጺ ስትሉ ቲኤስአይ ጺ። ጻ ለማለት ደግሞ ቲኤስኤ ጻ። ጼ ለማለት ቲኤስአይኢ ቲኤስአይኢ ጼ። ጽ ለማለት ቲኤስ፣ ጾ ለማለት ደግሞ ቲኤስ ኦ ጾ ብላችሁ ታነቡታላችሁ። ስለዚህ የጨ ተነባቢ ማናት? ሲኤች፣ የጰ ፒ፣ የጸ ደግሞ ቲኤስ። ከዛ የአንደኛ ኢ፣ የሁለተኛ ዩ፣ የሶስተኛ አይ፣ የአራተኛ ኤ ያላቸው እያንዳንዳቸውን መለየት። ከዛ
አንድ ላይ ያገጣጠማችሁ ልክ አማርኛ እንደምታነቡት ጀስት በቀላል መንገድ ማንበብ ትችላላችሁ። እሺ ከዚህ በመቀጠል ደግሞ ይቺ ማለት ፈ ናት። ፈ ለማለት ኤፍ ኢ ፈ ኤፍ ኢ ፉ ስትሉ ኤፍ ዩ ፊ ለማለት ኤፍ አይ ፋ ለማለት ኤፍ ኤ ፌ ለማለት ኤፍ አይ ኢ ፍ ስትሉ ኤፍ ብቻ ፎ ለማለት ኤፍ ኦ ፎ ኤፍ ኦ። ስለዚህ የፈ ተነባቢ ኤፍ ናት ማለት ነው። ከዛ ይቺ ማለት ፐ ናት። ፐ ነች እቺ። ፐ ለማለት ፒ ኢ ፐ ፑ ስትሉ ፒ ዩ ፒ ዩ ፑ ፒ ስትሉ ፒ አይ ፒ ፓ ስትሉ ፒ ኤ ፔ ፔ ስትሉ ደግሞ ፒ አይ ኢ ፕ ስትሉ ፒ ብቻ ፖ ለማለት ደግሞ ፒና ኦ ዘን አሁን የፈ ተነባቢ ማናት? ኤፍ ናት። ኤፍ ምን ጊዜም ቢሆን ለፈ ቤተሰቦች አለች። ለፐ ደግሞ ማን ትሆናለች? ፒ ትሆናለች ማለት ነው። ፒ ትሆናለች። ዘን የአንደኛ የሁለተኛ የሚለውን መያዝ ከዛ በኋላ በቀላል ማንበብ ትችላላችሁ። እንግዲህ ከሀ ጀምሮ እስከ ፐ ድረስ ያሉት የአማርኛ በእንግሊዝኛ ፊደላት እነዚህን ይመስላሉ። ወይም የአማርኛ ፊደላትን ከታች በእንግሊዝኛ ፊደሎች እንትን ስናቻቸው ድምጻቸውን ስንገልጻቸው እነዚህን ይመስላሉ። ኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን እናስተምራችኋለን።